እነዚህ ተክሎች የቬነስ ፍላይ ትራፕ ይባላሉ። እንደማንኛውም ተክል ቅጠል አላቸው። ኔክታር ያመነጫሉ ማለት ነው። ግን ደግሞ በጣም አሜዚንግ በሆነ ሁኔታ ስጋ በሊታ ናቸው። እዚህ ጋር የምትመለከቱት ኔክታራቸው ነው። ስለዚህ ያንን ኔክታር ለመብላት የሚመጡ እንደ ዝንብ የመሳሰሉ ነገሮች አሉ። ሌላው በጣም ኢምፖርታንት የሆነው ነገር ምንድነው? እዚህ ጋር 6 እሾህ የሚመስሉ ነገሮች አሉ። እነዚህ 6 እሾህ የሚመስሉ ነገሮች ምንድናቸው? እዚህ ጋር እንደምታዩቸው ውስጥ ያሉት ሴንሰሮች ናቸው። ኦኬ ሴንሰር የተገጠመላቸው ነው የሚመስለውና ዝንብ ሌሎች ኢንሴክቶች መተው ኔክታሩን በሚበሉበት ጊዜ ከነዚህ 6 እሾህ ከሚመስሉ ነገሮች አንዱን በሚነካበት ጊዜ ይሄ ቬነስ ፍላይ ትራፕ ምን ያደርጋል? መቁጠር ይጀምራል። ኦኬ መቁጠር ይጀምራል ማለት ነው። ስለዚህ 20 ሰከንድ ነው የሚጠብቀው። እየቆጠረ 20 ሰከንድ ነው የሚጠብቀው። በዚህ በ20 ሰከንድ ውስጥ ይሄ ዝንብ ሌላ ከነዚህ ከስድስቶቹ ሌላ እሾህ ከሚመስሉ ነገሮች አንዱን ከዘጋ ትራፕ ያደርግበታል ማለት ነው። በቃ እንደዚህ ግጥም አድርጎ ይዘጋበታል ማለት ነው። ልትቆጥሩ ትችላላችሁ። በቃ እቺን ሴንሰር ሲነካ በዚህ በ20 ሰከንድ ውስጥ ፕላንቱ ምንድነው የሚያስበው? ኦኬ ቢበላ ነገር ነው ማለት ነው ብሎ ያስባል። ወዲያው ጥርቅም ያደርግበታል። እዚህ ጫፍ ላይ ያሉት ነገሮች ልክ እንደ ቁልፍ ነው የሚዘጉት እና በቃ አይከፈቱም ማለት ነው። ስለዚህ በቃ ዝንቡን ውስጥ ትራፕ ያደርገዋል፣ ያጣፍጠዋል። ከዛ በኋላ በቃ እንግዲህ የሚፈልገውን ነገር መጦ ስጋውን በልቶ ከጨረሰ በኋላ ከ10 ቀን በኋላ ደግሞ እንደዚህ እንደ አዲስ ለአዲስ ትራፕ ይከፈታል። በቃ ምንም የሚቀር ነገር የለም ማለት ነው። በጣም አሜዚንግ ነገር ነው።